አሁን ደግሞ አንድ ጥያቄ ልጠይቃችሁ ወይንም እንጠያየቅ። ሌላ ለምንድን ነው በጣም ሰዎች እንዲፈልጓችሁ የምትፈልጉት? ለምንድን ነው ለምሳሌ ሶሻል ሚዲያ ላይ ብዙ ሰው እንዲያያችሁ የምትፈልጉት? ወጣቶች ለምንድን ነው ብዙ ፎሎወር ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ ብዙ ሰብስክራይበር እንዲኖራችሁ የምትፈልጉት? ምን ይዛችሁ ነው ለትውልዱ ወይንም እናንተን ለተከተሏችሁ ሰዎች ምን ልትሰጧቸው? በእውነት ጠይቁ ራሳችሁን። ለምሳሌ ሚዲያ ላይ በጣም ብዙ ነንሰንስ የሆኑ ነገሮች ምንም እናንተን ለሚሰማችሁ ሰው እናንተን ለሚያያችሁ ሰው የምትሰጡት ነገር ምንም የለም፣ ግን የእናንተን ፎቶ እንዲያይ ነው። ሶሪ እኔ ማንንም ሀራስ ማድረግ ፈልጌ ሳይሆን ለምንድን ነው መፈለግ የምትፈልጉት ወይንም ሰው እንዲፈልጋችሁ ብዙ ሰው እንዲያያችሁ ብዙ ሰው እንዲከተላችሁ የምትፈልጉት? ምን ልትሰጡት ነው? የተከተለ 100,000 ሰው 1 ሚሊዮን ሰው ፎሎ ቢያደርግሽ ምን ልታደርጊው ነው? ይሄ በመዝሙር የምትለቂውን ፎቶሽን እንዲያዩ ነው? ወይንም ይሄ የሆነ ነገር አንተ ለራስህ በቃ ቫልዩን ከፍ ያደርጋል ብለህ ያሰብከውን የምትለቀውን እንዲያዩልህ ነው? ጠይቁ ራሳችሁ። ለምንድን ነው በሰው መፈለግ የምትፈልጉት? ብዙ ሰው እንዲያያችሁ ብዙ ተከታይ እንዲኖራችሁ የምትፈልጉት ለምንድን ነው? በተለይ ትናንሽ ወጣቶች፣ በተለይ ሴቶች ለሚከተላችሁ ሰው የምትሰጡት ምንድን ነው? ኦፍ ኮርስ በዚህ ዘመን እንዲህ አይነት ጥያቄ ማንሳት ኢንሰኒቲ ይመስላል። የሆነ አይነት አይደል? ልክ አይመስልም፣ ግን መጠየቅ ጥሩ ነው። ይሄ ትውልድ በጣም ብዙ ማያውቃቸውን ነገሮች እየጋለበ ስለሆነ እኔም የዛ ተጠቂ ስለሆንኩኝ ከዚህ ትውልድ የራኩ ሰው ስላልሆንኩ እንደምታዩኝ 80 ዓመቴ አይደል። ስለዚህ ለምንድን ነው በሰዎች መፈለግ በጣም ሲሪየስሊ የምንፈልገው? ሰው እንዲያየን ምን ፖስተው ፖስት ፎቶ ምናምን ብዙ ላይክ እንዲያገኝ ብዙ ሰው እንዲቀባበለው ቫይራል በሶሻል ሚዲያ ቋንቋ እንዲሆን የምትፈልጉት ለምንድን? ምን የተበላሸን ነገር ያስተካክላል? ምን የታመመን ነገር ይፈውሳል? ምን የጎደለን ነገር ይሞላል? የትኛውን የተሰበረ ልብ ይጠግናል? እየወደቀ ያለን ሰው ያነሳል ወይ? ያዘነን ያጽናናል ወይ? የደከመን ያበረታል ወይ? ያንቺ የምታደርጊው ነገር ያንቺን ፎቶ አይተው ሰዎች ይጽናናሉ ወይ? ወደ ክርስቶስ ይመጣሉ ወይ? ነው ወደ አንቺ እንዲመጡ ነው? አንዱን ወደ አንቺ የሚመጣው እሱ ከመጣልሽ በቂ ነው። እሱ እስኪመጣ የሆነ ጥበብ መጠቀምሽ አስፈላጊ ቢሆንም ለሁሉ ሰው ራስሽን ገበያ ላይ የምታወጪው ምን እንድናደርግሽ? አንተም ብትሆን ምን እንድናደርግህ? ምን ይዘህ ነው ሰው ሁሉ አንተን እንዲከተል የምትፈልገው? ሚዲያ ላይ መጽሐፍ እንደዚህ ይላል። የክርስቶስ ተከታዮችን እንደዚህ አለ ጌታ ኢየሱስ። እናንተ የምድር ጨው ናችሁ አለ። እናንተ የዓለም ብርሃን ናችሁ አለ። ይሄ ገብቷችሁ በጨለማው ላይ ብርሃን ለመሆን ነው? ይሄ ገብቷችሁ ለመረረው ዓለም በምሬት ለተያዘችው ዓለም ጣዕም ለመስጠት ለመጣፈጥ ነው? ራሳችሁን ኢንትሮዲዩስ የምታደርጉት ራሳችሁን ቫይራል እንድትወጡ ብዙ ሰዎች እንዲያያችሁ እንዲሰሟችሁ የምትፈልጉት? ሊሊ የዘመረችውን መዝሙር አንቺ በፎቶሽ ለቀቅሽና እሱን ድጋሚ ካንቺ ፎቶ ጋር ሰማን። ምን እናድርግ? በእውነት ምን እናድርግ? እግዚአብሔር ይርዳል። በእውነት ለምናደርገው ነገር አሁን እኛ በዚህ ዓለም ላይ እንደሚኖሩ ሰዎች አይደለም። ክርስቲያን ወጣቶች ኖረህ ለማለፍ የተፈጠርክ ሰው እንደሆንክ ካሰብክ እንደዛ ኑር። ግን የሆነ ፐርፐዝ ይኑር። ለምታደርገው ነገር ፐርፐዝ ይኑር። ሰው ፊት ስትወጣ ኮንተንት ይዘህ ውጣ። የሚዳሰስ የሚጨበጥ ያንተን ጌታ የሚያስከብር አንተ የእግዚአብሔር ባሪያ የክርስቶስ ባሪያ ኢየሱስ ጌታ ነው ስትል አንተ የሱ ባሪያ እንደሆንክ የሱን ጌትነት በላይ ላይ ያወጅክ እንደሆነ አትርሳ። ስለዚህ ኢየሱስ ያንተ ጌታ ከሆነ ጌታህን ለማሳየት ውጣ። ያንተን አያሳጣህም። ስቶ አንተ ራስህን ተው፣ ጌታህን ይዘህ ውጣ ወደ ሰው ፊት። ጌታህን ለማስከበር ውጣ ሰው ፊት። ጌታሽን ለማስከበር ውጪ። ጌታ አለ ባንቺ ላይ ራስ የሆነ ሌላ አካል አለ። የራስሽ አይደለሽም፣ የራስህ አይደለህም። አንተ ወጣት፣ አንቺ ወጣት እንደው ዓለም የሰጠንን ሁሉ ስንጋት ብዙ ተጎዳን። በእውነት እኔ ብዙ ተጎዳው። እርግጠኛ ነኝ ብዙዎቻችሁ ተጎድታችኋል። በዚህ ከቴክኖሎጂው ዓለም ከሶሻል ሚዲያው ዓለም ጋር በተገናኘ ኢንተርኔት ባመጣው ጣጣ እንደኔ ዋጋ የከፈለ ሰው የለም። ስለዚህ ብዙዎቻችሁ አንድ ቀን ዋጋ እየከፈላችሁ እንደሆነ ያረጋችሁት ነገር በሙሉ በህይወታችሁ ምንም እንዳላመጣ ሲገባችሁ ከሆነ እድሜ በኋላ ባናችሁ ከምትቆጩ ዛሬ ቁም ነገር አድርጉ። ቀን ሳለ ሩጡ፣ ቀን ሳለ ስራ ስሩ። ኃይል እያለ ጎልማሳነታችሁ እያለ በሁሉ ሰው የመወደድ እድል እያላችሁ ሁሉ ሰው ሲያያችሁ የምትታዩበትን ምክንያት ቀይሩ።
የምትወደዱበትን ለመፈለግ የምታደርጉበትን ምክንያት ቀይሩ። ማንነታችሁ ላይ እውነተኛው ማንነታችሁ ላይ እግዚአብሔር ልጅነታችሁ ላይ የኢየሱስ ባርነታችሁ ላይ ለጌታችሁ ያላችሁን መገዛት አንጸባርቁ። ሰዎች በእናንተ ጌታችሁን ይዩ። ለዛ ነው መጽሐፍ ሲናገር መልካሙን ስራችሁን አይተው አይደል በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል እንጂ ፎቶአችሁን ሰው ሁሉ ይየው አይልም። በእውነት ይሄ ከዓለም የተኮረጀ ነገር ነው። በዓለም በጣም ዝነኛ መሆን በጣም ፌመስ መሆን የሰው ትኩረት መሳብ የእግዚአብሔር ሐሳብ አይደል። እግዚአብሔር ራሱ ነው የሰውን ትኩረት መሳብ የሚፈልገው በልጁ በኩል በሚነገረው ወንጌል ሰዎችን ወደ መዳን ወደ እውነተኛው ተስፋ እንድንስብ እንጂ የጠራን ወደ ራሳችን የሰዎችን ትኩረት እንድንስብ እግዚአብሔር አልጠራን። እንደሱ አልተጠራህም ብራዘር፣ እንደሱ አልተጠራሽም ሲስተር። ሰከን በል መሬት እርገጡ፣ ውረዱ ከአየር ላይ ደመና ላይ አትኑሩ። ሶሻል ሚዲያ ባይዘው ሃይፖክሪሲ ነው የሚያበረታታው። ከህይወታችሁ ቆንጆ ነው ምርጥ ነው ያላችሁትን ነገር ነው ወደ ሶሻል ሚዲያ የምታመጡት። ማንንም ድካሙን ይዞ የሚመጣ ሰው የለም። ስለዚህ እውነተኛ ማንነት ሶሻል ሚዲያ ላይ የለም። በሰይጣን ዲሲቭ ተደርገው ገመናቸውን የሚያወጡ ብዙ ሰዎች ቢኖሩም ብዙ ሰዎች ሜዳፕ የሆነ ነገር ነው የሚያመጡ። ሶሻል ሚዲያ ላይ በምታዩት በምትሰሙት ነገር ህይወታችሁን አትመስርቱ። በዛ ላይም ሌሎች እንዲመሰርቱ ምክንያት አትሁኑ። ወጣቶች እግዚአብሔር ይባርካችሁ። የምታቁኝ ማታቁኝ በዙሪያዬ በቅርበትም በሩቅም ያላችሁ ክርስቲያን ወጣቶች ራሳችሁን ቼክ አድርጉ። ሌሎቻችሁ የልጅነት ዘመናችሁን የወጣትነት ዘመናችሁን ወደ ጌታ እግር ስር አምጡት። በእውነት ብዙ ከተበላ በኋላ እያለቀሳችሁ በንስሐ የምትመጡት ወደኛ ጌታ ስለሆነ ዛሬ ብዙ ነገር ዓለምን ንቀን እዚህ በእግዚአብሔር እግር ስር ውስጥ ወዳለን ልጆች ስለሆነ እናንተም ዓለም ላይ ጨፍራችሁ ናይት ክለብ ዞራችሁ ብዙ ነገር አድርጋችሁ ሱሱ አድክሟችሁ ደቃችሁ ከደከመ ስጋ ጋር ወደ ኢየሱስ መምጣታችሁ ስለማይቀር ጤናማ ይያላችሁ ቤተክርስቲያን ስትወዳችሁ ስትከበሩ ስትወደዱ ሰው ሁሉ ሲሰማችሁ በዛው ቀጥሉ። አታስበሉ ራሳችሁ። ክብር ለእግዚአብሔር ይሁን። ስለዚህ እኛ የእግዚአብሔር ልጆች ነን፣ የእግዚአብሔር ባሪያዎች ነን። በእኛ ላይ ገኖ መታየት ያለበት አባታችን ጌታችን እግዚአብሔር ነው። ሰላማችሁ ይብዛ።